የብሉይ ሊቀ ካህናት መስዋዕት ሲያቀርብ ስለራሱ ስለ ሕዝቡም መስዋዕት ያቀርባል። ለምን? እሱ ራሱ በደል ስለሚበድል የማስተስሪያ መስዋዕት ለራሱም ለሕዝቡም ነው የሚያቀርበው። አንደኛ። ሁለተኛ የእርሱ ሹመት ሲሰር ሌላ ካህን በሱ ላይ ይሾምበታል። ስለዚህ ከሞት በታች ነበሩ፣ በሞት ተገዝተው ነበረ። ሁለት። ሶስተኛ የሚያቀርቡት መስዋዕት ውጫዊ ስርየትን ድህነትን ያሰጣል እንጂ ዘላለማዊ ድህነትን አያሰጥም ነበረ። ጌታችን ግን ከዚህ የተለየ ነው። አንደኛ ዘላለማዊ ሊቀ ካህናት ነው። እንደነሱ በሌላ የሚተካ ሊቀ ካህን አይደለም፣ ዘላለማዊ ሊቀ ካህን ነው። ሁለተኛ ያቀረበው መስዋዕት የራሱን ስጋና ደም ነው። ስለዚህ ምረሷ አርሷው ራሱን አንድ ጊዜ ለሁል ጊዜ አንዴ ለዘላለም የሚበቃ መስዋዕት አድርጎ አቀረበ። ስለዚህ ያ ያቀረበው መስዋዕት እስከ ዓለም ፍጻሜ ድረስ እኛን ከአብ ከወልድ ከመንፈስ ቅዱስ ጋር ሲያስታርቀን ይኖራል። ስለዚህ እመቤታችን ወላዲተ አምላክ ማለት የሃይማኖታችን መሰረት ነው። ሰው 3 ጊዜ ይወለዳል። መጀመሪያ ከእናት ከአባቱ በዘር በሩካቤ ይወለዳል። ሁለተኛ ከማየ ገቦ ማለትም አብራ ከመንፈስ ቅዱስ ከማየ ዮርዳኖስ የልጅነት ጥምቀት ሲጠመቅ ይወለዳል። ሶስተኛና የመጨረሻው ልደቱ በትንሣኤ ሙታን የሚወለደው ልደት ነው። ከመቃብር ሙታን ሲነሱ ሶስተኛ ልደት ይፈጸማል ማለት ነው። ስለዚህ ሶስተኛ ልደታችን የክብር እንዲሆንልን እግዚአብሔር በቸርነቱ ይርዳል። ስለዚህ ክርስቶስን ፍጹም ሰው ፍጹም አምላክ ስንል እመቤታችንን ግዱን ታኦዶኮስ ወይም ወላዲተ አምላክ ማለት አለብን። ወላዲተ አምላክ ካልተባለች ያ ማለትም ባህርያዊ ተዋህዶ ከሌለ ስጋ እኛን ማዳን አይችልም። ያ ማለት ጌታችን የተወለደው በመለኮት አንድ ጊዜ ብቻ ነው፣ ቅድመ ዓለም ከአባቱ ብቻ። እንደዚህ ከሆነ ታዲያ እመቤታችን ወላዲተ አምላክ የምንላት እንዴት ነው ሊባል ይችል ይሆናል። ስምዓኒ እግዚኦ ጸሎትየ ሃሌ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ቆያችሁ? እንኳን ለጾመ ሐዋርያት በሰላም አደረሳችሁ። የትምህርተ ኅቡዓት ትምህርታችንን የስድስተኛውን ክፍል ዛሬ እንቀጥላለን። ተከታታይ ክፍሎችን የቀደሙትን ያልተመለከታችሁ ገብታችሁ እንድትመለከቱ እንጋብዛለን። እግዚአብሔር ከሁላችን ጋር ይሁን። ነአምን ሕማሞ ለዘኢያሐምም ዘተወልደ በሥጋ ዘኢይትወለድ። በአምላክነቱ የማይታመም እርሱ በሰውነቱ የታመመውን ሕማም እናምናለን። ጌታችን መታመሙ በሥጋው እንጂ በመለኮቱ አይደለምና አባቶቻችን እንደሚያስተምሩን አንተ ሐማሚ ዘከመ እሪናከ ምስሌነ ወአንተ የሐማሚ ዘከመ እሪናከ ምስለ አብ ይላሉ። ይህ ማለት ነው አንተ ከአብ ጋር እንደ አብ ሕያው ባህሪ አምላክ እንደመሆንህ የማትታመም ነህ። አንተ ከእኛ ጋር ፍጹም ሰው እንደመሆንህ በሥጋህ ታመሃል ብለው አባቶቻችን ይነግሩናል። ስለዚህ ጌታችን የታመመው በሥጋው እንጂ በመለኮቱ አይደለም እንላለን። ዘተወልደ በሥጋ ዘኢይትወለድ፣ በአምላክነቱ የማይወለድ እርሱ በሥጋ ተወለደ። ይኸውም ማለት ቅዱስ ቄርሎስ አኮ ወልደ ማርያም በመለኮቱ ዘእንበለ ዳእሙ በሥርዓተ ትስብእቱ ያለው ማለት ነው። ይኸውም እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አምላካችንን የምትወልደው በሥጋው እንጂ በመለኮቱ አይደለም። ጌታችን በቤተክርስቲያናችን ትምህርት መሰረት 2 ልደት አሉት። የመጀመሪያው ቅድመ ዓለም ያለ እናት ከአባቱ ብቻ የተወለደው ልደት ነው። ሁለተኛ ልደት የምንለው ደግሞ ድህረ ዓለም ከእናቱ ብቻ ያለ አባት የተወለደው ልደት ነው። ስለዚህ ወልደ አብ ወልደ ማርያም በተዋህዶ ከበረ እንላለን። በተዋህዶ ከበረም ስንል ከበረ የምንለው ለሥጋ ነው እንጂ ለቃል አይደለም። ምክንያቱም አምላክ ሰው ሲሆን ነው ሰው አምላክ የሆነው። ያ ማለት ቃል ሥጋ ሲሆን ሥጋ የቃልን ገንዘብ ማድረግ ቻለ ማለት ነው። ስለዚህ በማህፀነ ማርያም ሰው ሆኖ የዕለት ጽንስ ፍጹም ሰው ፍጹም አምላክ ሆኖ የዕለት ጽንስ ሆኖ ሲቀረጽ የሥጋ እርገት የቃል ደግሞ በትህትና ሰው ሆኖ መገለጥ ሆነ ማለት ነው። ስለዚህ ማህፀነ ማርያም ለሥጋ ማድረግም ለመለኮትም በትህትና መገለጥ ምክንያት ሆኗል ማለት ነው። እንደዚህ ከሆነ ቅዱስ ቄርሎስ ደግሞ በሃይማኖተ አበው እንደሚነግረን እንዲህ ይለናል። መለኮት አንድ ጊዜ በመለኮትነቱ ከተወለደ በኋላ ጌታችን ሁለተኛ ጊዜ በመለኮት ተወልዷል ማለት እብደትም ክህደትም ነው የሚል ሐሳብ ይነግረናል። ያ ማለት ጌታችን የተወለደው በመለኮት አንድ ጊዜ ብቻ ነው፣ ቅድመ ዓለም ከአባቱ ብቻ።
እንደዚህ ከሆነ ታዲያ እመቤታችን ወላዲተ አምላክ የምንላት እንዴት ነው ሊባል ይችል ይሆናል። ወላዲተ አምላክ የሚለውን ቃል ለመግለጽ አባቶቻችን ታኦዶኮስ የሚለውን ቃል ይጠቀማሉ። ታኦዶኮስ ማለት ጸዋሪተ እግዚአብሔር ማለት ነው። ጸዋሪተ እግዚአብሔር ማለትም እግዚአብሔርን የተሸከመች እግዚአብሔርን የወለደችልን ማለት ነው። እመቤታችንን በእኛ ቤተክርስቲያን በቅድስት ቤተክርስቲያናችን ትምህርት በአባቶቻችን ትምህርት መሰረት ወላዲተ አምላክ ብለን እንጠራታለን። አምላክን የወለደች ብለን ስንናገርም ምን ማለታችን ነው? ስግው ቃልን ሰው ሆኖ የተገለጠ አምላክን ወለደች ማለት ነው። ይኸውም ማለት ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና ቁጥር 14 ላይ ቃልም ሥጋ ሆነ የሚል ረቂቅ ምስጢርን ይናገራል። ሰው የሆነበትን መንገድ እኛን ለማዳን የመጣበትን መንገድ ይህ ረቂቅ ምስጢር የተከናወነው በማህፀነ ማርያም ነው ማለታችን። ይህንን ስንል ታዲያ እመቤታችን ቅድስት ድንግል ማርያም በስጋው ተወልደዋለች እንጂ በመለኮቱ አትወልደውም እንላለን። ስለዚህ እመቤታችንን ወላዲተ አምላክ ናት ብለን ስንናገር ስግው የሆነ ቃልን ወልዳልናለች ማለት ነው። ይህም ማለት ሰው የሆነ አምላክን ወልዳልናለች። የስጋ ማድረግ የቃል ርደት በማህፀነ ማርያም ተከናወነ ማለት ነው። ይህንን ለመግለጽ እመቤታችን ወላዲተ አምላክ ተብላ ትጠራለች። ወልድ ሰው ሆኖ ሲገለጥ የፍጹም ሰው የፍጹም አምላክነቱ ነገር ስንናገር ስጋ አምላክ መሆን የሚጀምረው ወልድ ሰው ሆኖ ከተወለደ በኋላ አይደለም። ገና በማህፀነ ማርያም አካላዊ ቃል ስጋን ነስቶ ሊዋሃድ ሲመጣ አምላክነቱ እንዳለ ነው ከስጋ ጋር የተዋሃደው። ስለዚህ ስጋን አምላክ አድርጎታል ማለት ነው። አምላክ ሰው ለመሆን መጣ ብለን ስንናገር በማህፀነ ማርያም ስጋንና ነፍስን ከእመቤታችን ነስቶ የዕለት ጽንስ ሆኖ ተቀረጸ፣ ፍጹም ሰው ፍጹም አምላክ ሆነ ማለታችን እንጂ በተወለደ ሰው አድሮ አምላክ እንደዛ ባለ መንገድ ተገለጠ ማለታችን አይደለም። ቅዱሳን አባቶቻችንም ስጋንና ነፍስን ነስቶ ተዋህዶ 9 ወር ጠብቆ ተወለደ ይሉናል እንጂ በተወለደ ሰው ላይ አደረ አይሉንም። ህድረት የሚል ትምህርት የሚያስተምሩ ሌሎች አሉ። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ ፍጹም ሰው ፍጹም አምላክ ማለት ነው። ስለዚህ ክርስቶስን ፍጹም ሰው ፍጹም አምላክ ስንል እመቤታችንን ግዱን ታኦዶኮስ ወይም ወላዲተ አምላክ ማለት አለብን። ወላዲተ አምላክ ካልተባለች ያ ማለትም ባህሪያዊ ተዋህዶ ከሌለ ስጋ እኛን ማዳን አይችልም። ጌታችንም ለእኛ ሲነግረን በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ምን ብሏል? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ስጋውና ደግሞ የዘላለም ሕይወትን እንዲሰጥ ስጋዊ ባህሪ ከአምላካዊ ባህሪ ጋር መዋሃድ አለበት። ያ ተዋሃደ ማለት ፍጹም ሰው ፍጹም አምላክ ሆኖ ጌታችን ተገልጧል ማለት ነው። ፍጹም ሰው ፍጹም አምላክ ሆኖ እሱ ከተገለጠ ደግሞ እመቤታችን ግዱን ወላዲተ አምላክ ትባላለች ማለት ነው። ስለዚህ ስግው ቃልን በመውለዷ እመቤታችን ታኦዶኮስ ተብላ ትጠራለች። ከዚህ በተቃራኒው ግን ብዙ ሰዎች የኑፋቄ ትምህርትን አስተምረዋል። ለምሳሌ እነፎጢኖስ ለፌ እማርያም ክዋኔው ለወልድ የወልድ ህላዌው የሚጀምረው ከማርያም ማህፀን ነው ብለው የሚያስተምሩ አሉ። ይሄ ፍጹም ክህደት ነው። ለፌ እማርያም ክዋኔው ለወልድ ማለት ወልድ ህልውናው ህላዌው የሚጀምረው ከማህፀነ ማርያም ነው ብለው አስተምረዋል። ይሄ ፍጹም ክህደት ነው። የእግዚአብሔር ህልውና የሚጀምረው ቅድመ ድንግል ማርያም ነው። ምክንያቱም ጌታችን 2 ልደት አለው ብለናል። ቀዳማዊ ልደቱ ከአባቱ ያለ እናት፣ ዳህራዊ ልደቱ ከእናቱ ያለ አባት ብለናል። ስለዚህ በቀዳማዊ ልደቱ ቀድሞም ህልው የሆነ አምላክ ነው። ህላዌው ቅድምና ያለው ነው። ከዛ ከእመቤታችን ሲወለድ ግን ዳህራዊ የነበረ ያ ማለት ኋለኛ የነበረ የተፈጠረ ስጋን ሲዋሃድ ያ የተፈጠረ ስጋ ከቃል ጋር በመዋሃዱ ቀድሞ የነበረ ነው ተብሎ ለስጋም ቅድምና ተነገረለት። ስጋ አምላክ ሆነ ማለት ነው። ስለዚህ በማህፀነ ማርያም ስጋ ከፍጡርነት ወደ ፈጣሪነት አረገ፣ ከፍ አለ። የስጋ የመለኮትን ገንዘብ በማድረግ አምላክ ተብሎ ተነገረለት ማለት ነው። ሩቅ የነበረ ብእሲ ወይም መለኮት ያልተዋሃደው የነበረ ብቻውን ፍጡር ሆኖ ይኖር የነበረ ስጋ መለኮት ከስጋ ጋር ሲዋሃድ የዘላለም ሕይወትን የሚሰጥ ሆነ። ስለዚህ ጌታችን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለና ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አለ። ይህ በምን ምክንያት ሆነ ካል እመቤታችን ታኦዶኮስ ወላዲተ አምላክ በመሆኗ ምክንያት ነው።
ቅዱስ ሕርያቆስም ይህን በማድረግ እንዲህ ይላል፣ ኦ ማርያም በእንተዝን አፈቅረኪ ወነአበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ይኸው ተመልከቱ። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። ለምን? እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። እውነተኛ መብል እውነተኛ መጠጥን ሰተሽናልና፣ የዘላለም ሕይወትን የሚሰጠውን ሰተሽናልና ወልደሽ ስለሰጠሽ የምንለሻለን፣ ከፍ ከፍ እናደርግሻለን፣ እናመሰግንሻለን። ምን ብለን? ሰላም ለኪ ኦ እግዝእትነ ወላዲተ አምላክ፣ እመቤታችን የአምላክ እናት ሆይ ሰላም ላንቺ ይሁን እያልን ምን ብለን እናመሰግንሻለን። በቃ ስለዚህ እመቤታችን ወላዲተ አምላክ ማለት የሃይማኖታችን መሰረት ነው። ከዚህ በተቃራኒው ግን ንስጥሮስን የመሰሉ ሰዎች የተናገሯቸው ኑፋቄዎች አሉ። ለምሳሌ ንስጥሮስ ጌታችንን ሁለት ባህሪ ያለው አድርጎ ከፍሎታል። ሁለት ባህሪ ሁለት ፈቃድ ያለው አድርጎ ከፍሎታል። እመቤታችንን ደግሞ ወላዲተ አምላክ ሳትሆን ላቲ ስብሐት ወላዲተ ሰብ ናት፣ ክሪስቶቶኮስ እንጂ ታኦዶኮስ አትባልም ብሏታል። ይሄ ፍጹም ክህደት ነው። እመቤታችን ወላዲተ አምላክ ካልተባለች እኛ ሁላችን አልዳንም ማለት ነው። ለምን? ፍጹም ሰው ፍጹም አምላክ የሆነው ገና በማኅፀኗ ሲጸነስ ጀምሮ ነው። እሱ ፍጹም ሰው ፍጹም አምላክ ከሆነ ደግሞ የሚሰጠን ስጋና ደም የዘላለም ሕይወትን ይሰጣል። እመቤታችን ወላዲተ አምላክ ካልሆነች የወለደችው ሰው ብቻ ከሆነ በፍጡር ደም ደግሞ ፍጡር ፈጽሞ ሊድን አይችልም ተብሎ ተጽፏል በመጽሐፍ። ስለዚህ የምንድነው ፍጹም ሰው ፍጹም አምላክ በሆነ በቤዛችን ስለሆነ ቤዛችን ሆኖ እኛን እንዲያድነን እሱ ፍጹም ሰው ፍጹም አምላክ ከሆነ እመቤታችን ግዱን ወላዲተ አምላክ ትባላለች ማለት ነው። ንስጥሮስ ይህን ክፉ ትምህርቱን ይዞ በመጣ ጊዜ አምደ ሃይማኖት ቅዱስ ቄርሎስ ተው፣ ይሄ ትምህርት አይጠቅምህም፣ ትክክለኛው የአባቶቻችን ትምህርት ይህ አይደለም። ብረት ከእሳት ጋር ሲዋሃድ የጋለ ብረት እሳቱ የቱ ነው ብረቱ የቱ ነው እስኪ ለይተህ ንገረኝ። የሚያቃጥልህ ብረቱ ነው ወይስ እሳቱ? የምትጨብጠው ብረቱን ነው ወይስ እሳቱ? እንዲህ እያለ በደንብ አበጥሮ የተዋህዶን ነገር ቢያስረዳው፣ በሌሎችም የመጽሐፍ ቅዱስ ክፍሎች አበጥሮ ቢያስረዳው አልመለስ ቢል በጉባኤ ኤፌሶን 200 ሊቃውንት ሆነው ከቅዱስ ቄርሎስ ጋር ረተው ለዩት። ከለዩት በኋላ በጉባኤ ኤፌሶን ያረቀቋት አንቀጽ ውስጥ ቅዱስ ቄርሎስ 12 ቃለ ግዝቶች አስቀምጧል። እነዚህ ቃለ ግዝቶች የመጀመሪያው ቃለ ግዝት ላይ ቅዱስ ቄርሎስ እንዲህ በማለት ይናገራል። የባህሪ አምላክ ፈጣሪያችን አማኑኤልን ፍጹም አምላክ እንደሆነ ድንግልም አምላክን በስጋ የወለደችው እንደሆነች አምላክ ቃልም ፍጹም ሰው እንደሆነ የማያምን ቢኖር ውጉዝ ይሁን ይላል ሃይማኖተ አበው ቃለ ግዝት ምዕራፍ 121 ቁጥር 2። ይህንን ግን አንዳንዶች ምናልባት እኛ የጨመርነው ሊመስላቸው ይችላል። ግን ራሱኑ the 12 anathemas of ሴንት ሲሪል ኦፍ አሌክሳንድሪያ ተብሎ እናገኘዋለን በእንግሊዝኛውም ሳይለወጥ። ይኸውም የመጀመሪያው አናቴማ ማለት ግዝት እንደማለት ነው ወይም ውግዘት እንደማለት ነው እና ይችኛዋን ቃለ ግዝት የመጀመሪያው አናቴማ ላይ እንዲህ ይላል ቅዱስ ቄርሎስ if anyone does not confess that Emmanuel is truly God and therefore that the Holy Virgin is Theotokos, for she bore according to the flesh, the word of God made flesh, let him be anathema. አማኑኤልን አምላክ ያላለ ሰው እመቤታችንን ታኦዶኮስ ጸዋሪተ እግዚአብሔር ያላለ ሰው የተለየ የተወገዘ ይሁን ብሎ ቅዱስ ቄርሎስ ይነግረናል። እመቤታችን ታኦዶኮስ አትባልም ማለት ክርስቶስ ፍጹም ሰው ፍጹም አምላክ አልሆነም፣ ቃል ስጋ አልሆነም የሚል ፍጹም አደገኛ ክደት ነው ማለት ነው። በመለኮቱ ወልደ ማርያም አይባልም ስንል ታዲያ ምን ማለታችን ነው? ጥንት የሌለውን መለኮት በአምላክነቱ ወይም በመለኮቱ አይደለም እመቤታችን የምትወልደው፣ በስርዓተ ትስብእቱ ነው። በስጋው ትወልደዋለች ብለን እንናገራለን ማለት ነው። ግን ይህ ወላዲተ አምላክ ከመባል ፈጽሞ የሚያግዳት ነገር እንደሌለ ተናግረናል። ወላዲተ አምላክ ስትባል እመቤታችን አኮ ወልደ ማርያም በመለኮቱ ተብሎ ሲነገር በመለኮቱ አትወልደውም ማለት እመቤታችን የእግዚአብሔርነት ምንጭ አይደለችም ማለት ነው። ይህንኑ ታኦዶኮስ የሚለውን ሐሳብ በደንብ በማንሳት ቅዱሳን አባቶቻችን በደንብ ይተባበሩበታል። ለምሳሌ የሚሆኑን ጥቂቶቹን ብቻ እናንሳ። የመጀመሪያው ቅዱስ አትናቴዎስ ዘእስክንድርያ ነው። ቅዱስ አትናቴዎስ ዘእስክንድርያ ስለ ተሰግወተ ቃል ወይም ስለ ቃል ስጋ መሆን በተናገረው ድርሳኑ ላይ እንዲህ ይላል። አርዮሳውያንን በገሰጸበት በሌላኛውም ድርሳኑ ተመሳሳይ ሐሳብ ያነሳል። አካላዊ ቃል ሰው ሲሆን ተወልዶ ባለ ሰው ላይ አላደረም። እርሱ ራሱ ከድንግል ስጋን ነስቶ
ተዋህዶ ተወለደ እንጂ። አያችሁ፣ በተወለደ ሰው ላይ አይደለም ያደረው። ራሱ ስጋንና ነፍስን ለራሱ ነስቶ ከመቤታችን ተዋህዶ በማህፀኗ የዕለት ጽንስ ሆኖ ተቀረጸ ማለት ነው። ስለዚህ ወላዲተ አምላክ መባሏን በደንብ የሚያስረዳን አንቀጽ ነው። በተመሳሳይ ቅዱስ ጎርጎርዮስ ዘንዚናዙም ይህንኑ ሐሳብ ይነግረናል። ቅድስት ድንግል ማርያም ታኦዶኮስ ወይም ጸዋሪተ እግዚአብሔር መሆኗን የማያምን ማንም ቢሆን ከእግዚአብሔር የተለየ ነው። ተመልከቱ፣ ከክርስቶስ አካልነት የተለየ ነው ማለት ነው ወላዲተ አምላክ ብሎ የማያምን ሰው። የመጨረሻ የምንጨምረውን የቅዱስ ዮሐንስ አፈወርቅን ሐሳብ እንመልከት። ቅዱስ ዮሐንስ አፈወርቅ የማቴዎስን ወንጌል በተረጎመበት ድርሳኑ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ልጇም ሰው ብቻ አይደለም አምላክም ነው እንጂ። እርሱ አምላክ የሆነው ከተወለደ በኋላ አይደለም፣ አምላክ ሆኖ ሳለ ስጋን ነስቷል እንጂ። ከተወለደ በኋላ አይደለም አምላክነትን ገንዘብ ያደረገው፣ በማህፀነ ማርያም ገና ሳለ አምላክ እንደሆነ ሳለ ስጋን ነስቶ የራሱ አደረገው። ስለዚህ ስጋን አምላክ አደረገው ማለት ነው፣ ገንዘቡ አደረገው። ስለዚህ እመቤታችን ወላዲተ አምላክ ትባላለች። ዘተወልደ በስጋ ዘኢይትወለድ ያለው በአምላክነቱ የማይወለድ እርሱ በስጋ ተወልዶ ሕማም መከራ እንደተቀበለ የታመመውን ሕማሙን እናምናለን ማለት ነው። የመጀመሪያው ከ5500 በፊት በስጋ ያልተወለደ አምላክ 5500 ዘመን ሲፈጸም በስጋ ተወልዶ የታመመውን ሕማም እናምናለን ማለት ነው። ሁለተኛው ቅዱስ ሕርያቆስ በቅዳሴው እንደሚነግረን አጋንንቶቻቸው ብዙ አማልክቶቻቸው ብዙ የሆነ የእስማኤልን ወገኖች እንሆን እንሰማቸዋለን፣ የእግዚአብሔር ገጽና አካል አንድ ነው የሚሉ አይሁድንና እስማኤላውያንን እንሰማቸዋለን ይላል። አንድ ገጽ የሚሉ እስማኤላውያን እንደሚሉት አይወልድም አይወለድም እንደሚሉት አይደለም። እርሱ በስጋው ተወልዶ የታመመውን ሕማም እናምናለን ማለት ነው። ሶስተኛው ደግሞ አይሁድ ገና ይወርዳል ይወለዳል ብለው የሚያምኑት፣ እርሱ ግን ገና በቀድሞ ዘመን ወርዶ ተወልዶ እኛን ያዳነን የእርሱን ሕማም እናምናለን ማለት ነው። ስለዚህ እንዴት እርሱ ይታመማል ትለኝ እንደሆነ ምን የማይታመመው መታመም ብቻ፣ የማይወለደው እርሱ በስጋ ተወልዷል ተወስኗል። ስለዚህ የማይወሰነው ከተወሰነ፣ የማይወለደው በስጋ የማይወለደው እርሱ ሰው ሆኖ ከተወለደ የማይታመመውም ታመመ በል፣ ይህንን እመን ማለት ነው። መዊቶ ሕያው ወልደ አብ ይላል። የአብ የባህሪ ልጁ እርሱ ሞቶ ሳለ ሕያው ነው። አንድም መዊቶ ሀይወ ይላል፣ ሞቶ ተነሳ። ጌታችን በመቃብር ስኩብ ሆኖ በመቃብር ተኝቶ በነበረበት በዚያው ቅጽበት ፍጥረታትን ይመግብ ያስተዳድር ነበር። የዓለማት ጌታ ቅዱስ አትናቴዎስ በነገረ ሥጋዌ ትምህርቱ ላይ በደንብ ይህን ይነግረናል። በማህፀነ ማርያምም ሳለ ፍጡራንን ሲመግብ ሲያስተዳድር፣ ፍጥረቱን ሁሉ ሲያወጣ ሲያገባ፣ ፀሐይ ጨረቃ ከዋክብትን ሲያመላልስ ነው የነበረው። በዚያው በመቃብርም ሳለ ይህንኑ ስራውን አላቋረጠም። ምክንያቱም እርሱ በመቃብር ስኩብ ሆኖ አንዲት የዓይን ጥቅሻ ቅጽበት እንኳን ስራውን ቢያቆም ፍጥረታት በሙሉ ከህልውና ይቆማሉ፣ ህይወት ያቆማል። ስለዚህ ስራውን አላቆምም እግዚአብሔር አምላካችን። ፍጹም ሰው ፍጹም አምላክ መሆኑን በዚህ እንረዳለን ማለት ነው። ተገምረ ዘኢይትገመር የማይወሰነው ተወሰነ። እንግዲህ አስቀድሞ ለአምን ሕማሞ ለዘኢይሐምም ብሎ ተናግሮ ነበረ። በአምላክነቱ የማይታመም እርሱ በስጋው ታመመ ብሎ ተናግሮ ስለነበረ እንዴ በአምላክነቱ የማይታመም ከሆነ እንዴት ሊታመም ቻለ ብለን ብንጠይቅ ምን በአምላክነቱ የማይታመም መታመም ብቻ የማይወሰነውም እንጂ ተወስኗል። ስለዚህ የማይወሰነው ከተወሰነ የማይታመመውም ታመመ ብለህ እመን ማለት ነው። መለኮት በስጋ ታመመ፣ መለኮት በስጋ ተወለደ ብለን እንናገራለን ማለት ነው። ሰማይ ወምድር ዘኢያገምሮ ይላል ቅዱስ ያሬድም ሲያመሰግናት፣ ሰማይ ወምድር ዘኢያገምሮ ማህፀነ ድንግል ጾሮ፣ ሰማይና ምድር የማይችለውን የማርያም ድንግል እመቤታችን ማህፀን ተሸከመው። አሁን ስፍሐ መለኮትን ለመሸከም ማህፀነ ማርያም ጸባብ አልሆነበትም። የድንግል ማርያም ማህፀን ሀገር ሆነው ለእግዚአብሔር። ስለዚህ እመቤታችን ራሷ ተፈሲሒ ኦ ቤተልሔም ሀገሮሙ ለነቢያት ተብላ ስትመሰገን እመቤታችን የነቢያት ሀገረ ትንቢታቸው ተብላ ትተረጎማለች። በዚያውም ላይ ደግሞ የእግዚአብሔር ሀገሩ ተብላ ትጠራለች እመቤታችን። ለምን? እግዚአብሔር በዓለሙ ውስጥም ከዓለሙም ውጭ ያለ በእመቤታችን ማህፀን ሲያድር ማህፀነ ማርያም አልጠበበም። እንኳን ለሱ ይቅርና
ግሩማን ቅዱሳን መላእክት ራሳቸው በማህፀነ ማርያም አዳራሽ አድርገው ልክ በዚያ በሶስቱ ሰማያት እንደሚያመሰግኑት በማህፀነ ማርያም ሲያመሰግኑት ነበረ። እንዲያውም ቅዱሳን አባቶቻችን ሲያደንቁ ስለ ማርያም ስትመለከቱ ብዙዎቻችሁ እመቤታችን ጆሮዋን ዘንበል አድርጋ ትታያለች። ድንግል አጽነት እዝና መንገለ ከርሳ ተብሎ ይነገራል። እመቤታችን ጆሮዋን ወዴት ዘንበል አደረገች? ወደ ማህፀኗ። ፊት ከላይ ምስጋና ለመስማት ቀናትል ይሆናል። አሁን ግን በማህፀኗ የሰማይ የምድር ፈጣሪ የሆነውን ንጉሥ ተሸክማለችና ቅዱሳን መላእክት ማህፀኗን ሀገር አድርገው ያመሰግኑበት ነበር። እመቤታችን ሀገረ እግዚአብሔር ተብላ ይነገርላታል ማለት ነው። ዘኃጢአተነ ነሣ እንዘ አልቦ ኃጢአት፣ ኃጢአት ሳይሰራ የእኛን ኃጢአት ያስተሰረየ ወይም ይቅር ያለ እርሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዘለዓለማዊ ሊቀ ካህናት ይባላል። ይህን የተናገረው ከብሉይ ሊቀ ካህናት ሲለይ ነው። ቅዱስ አባታችን ጳውሎስ በዕብራውያን መልእክቱ ላይ ሲናገር የብሉይ ሊቀ ካህናት መስዋዕት ሲያቀርብ ስለ ራሱም ስለ ሕዝቡም መስዋዕት ያቀርባል። ለምን? እሱ ራሱ በደል ስለሚበድል የማስተስሪያ መስዋዕት ለራሱም ለሕዝቡም ነው የሚያቀርበው። አንደኛ። ሁለተኛ፣ የእርሱ ሹመት ሲሰር ሌላ ካህን በእሱ ላይ ይሾምበታል። ስለዚህ ከሞት በታች ነበሩ፣ በሞት ተገዝተው ነበረ። ሁለት። ሶስተኛ፣ የሚያቀርቡት መስዋዕት ውጫዊ ስርየትን ድህነትን ያሰጣል እንጂ ዘላለማዊ ድህነትን አያሰጥም ነበረ። ጌታችን ግን ከዚህ የተለየ ነው። አንደኛ ዘላለማዊ ሊቀ ካህናት ነው። እንደነሱ በሌላ የሚተካ ሊቀ ካህን አይደለም፣ ዘላለማዊ ሊቀ ካህን ነው። ሁለተኛ ያቀረበው መስዋዕት የራሱን ስጋና ደም ነው። ስለዚህ ምረሷ አርሷው ራሱን አንድ ጊዜ ለሁል ጊዜ አንዴ ለዘለዓለም የሚበቃ መስዋዕት አድርጎ አቀረበ። ስለዚህ ያ ያቀረበው መስዋዕት እስከ ዓለም ፍጻሜ ድረስ እኛን ከአብ ከወልድ ከመንፈስ ቅዱስ ጋር ሲያስታረቀን ይኖራል። ካህኑ ዛሬ አሐዱ አብ ቅዱስ ብሎ ፈኑ ጸጋ መንፈስ ቅዱስ ላዕሌነ እያለ ስጋውን ደሙን ፈትቶ ሲያቀብለን ያቺ በዕለተ ዓርብ የተቀደሰችና የተሰጠችንን የጌታን ስጋና ደም ራሷንም እንቀበላለን ማለት ነው። ስለዚህ በዚህ መንገድ ዘላለማዊ ድህነትን እናገኛለን። አንዴ ለሁል ጊዜ የሚሆን መስዋዕት ጌታችን አቀረበ ማለት ነው። ዘላለማዊ ሊቀ ካህንነቱን በጣም የሚገርመው እሱ ራሱ መስዋዕት አቅራቢው እርሱ ከአባቱና ከመንፈስ ቅዱስ ጋር ደግሞ የይቅርታ ያንን ዘላለማዊ መስዋዕት የተቀበለ አምላክ ስለሆነ ዘላለማዊ ሊቀ ካህናት ነው። ሶስተኛ ጌታችን የሰዋው መስዋዕት ለዘለዓለም ይቅር የሚያስብልና የዘላለም ሕይወትን የሚያድል ነው። ጌታችን ራሱ ምን ብሎ ተናግሯል? ስጋዬን የበላ የዘላለም ሕይወት አለው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። እንዲሁ ባለ ነገር ደግሞ ጌታችን ከኛ ጋር ከሆነ ወልድ ያለው አብ አለው ተብሎ ተነግሯል። ስለዚህ የጌታን ስጋና ደም የሚቀበል ሰው የአብ የወልድ የመንፈስ ቅዱስ ማደሪያ ይሆናል። ባጭሩ መቅደሰ ሥላሴ ይሆናል ማለት ነው። ህንፃ ሥላሴነታችን ለመጠበቅ ሰው የጌታን ስጋና ደም መቀበል አለበት ማለት ነው። ሁለተኛው ትርጉም እርሱ ኃጢአት ሳይሰራ የእኛን መከራ ተቀበለ ማለት ነው። ዘኃጢአተነ ነሣ እንዘ አልቦ ኃጢአት ማለት መከራችንን ኃጢአት ብሎ ተናገራት። በምን ምክንያት ነው ብንል የመጣብን ፍዳ በኃጢአት ምክንያት ስለሆነ መከራን ኃጢአት ብሎ ይጠራታል። ጌታችን በመጽሐፍ እንዲህ ተብሎ ተነግሮለታል። በእንተ ኃጢአተ ሕዝቤ በጽሕ እስከ ለሞት፣ በሕዝቤ ኃጢአት ምክንያት እስከ ሞት ድረስ ደረሰ። ጌታችን መከራ ተቀብሎ ለሞት የደረሰው በደል በድሎ ሳይሆን ስለ ሕዝቡ ኃጢአት ነው። የመጣበትም ዓላማ ይህንን ኃጢአት ይቅር ብሎ አጥቦ ከአባቱ ከራሱና ከመንፈስ ቅዱስ ጋር ለማስታረቅ ነው። ለዚያ ነው ወኮነ አራቄ በወይዘ ደሙ ቅዱስ ንጹሕ በሆነ በደሙ ፍጹም አስታራቂ ሆነልን። ከማን ጋራ? ከራሱ ጋራ፣ ከአባቱ ጋራ፣ ከመንፈስ ቅዱስ ጋራ አስታረቀን። እንዴት አድርጎ? ራሱ መስዋዕት አቅራቢ፣ ራሱ ደግሞ መስዋዕት ተቀባይ ሆኖ ማለት ነው። ስለኛ መከራ በመቀበሉ ጌታችን ይህ ተነግሮለታል ማለት ነው። ዘኃጢአተነ ነሣ እንዘ አልቦ ኃጢአት። ይህንኑ ሲያጸናልን በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ላይ ቅዱስ ጴጥሮስ እንዲህ ይለናል፣ ኃጢአት የሌለበት ክርስቶስ ስለ እኛ ሞተ፣ ስለ ኃጢአታችንም እኛን ወደ እግዚአብሔር ያቀርበን ዘንድ ተብሎ ተጽፏል። ስለዚህ ክርስቶስ ሰው ሆኖ ተገልጦ መከራ የተቀበለው በእኛ በደል ምክንያት የመጣውን ፍዳ ተቀብሎ ለእኛ ካሳክሶ ከራሱ ጋር ሊያስታርቀን እንጂ
በደል ስላለበት አይደለም ያን ሁሉ መከራ የተቀበለ። አንዳንዶች አብ ክርስቶስን ስለኛ ኃጢአት አደረገው ብለው በጥሬው የቅዱስ ጳውሎስን መልእክት ትርጉም ሳይረዱ የሚናገሩት ሐሳብ ፍጹም ስህተት መሆኑን በዚህ እንረዳለን። ዘኃጢአተ ነነስ አንዛልቦ ኃጢአት ሳይኖርበት ንጽሐ ጠባይ ሳያድፍበት ስለኛ በእኛ ኃጢአት ምክንያት የመጣውን መከራ ተቀበለ ተብሎ ይተረጎማል ማለት ነው። ሶስተኛው ትርጉም ኃጢአት ሳይኖርበት ሳለ ኃጢአተኛ ተብሎ ከኃጢአተኞች ከአመፀኞች ጋር ተቆጠረ ማለት ነው። በትንቢተ ኢሳይያስ ምዕራፍ 53 ላይ ቅዱስ ኢሳይያስ እንዲህ ይላል፣ ወተሆለቆ ምስለ ጊጉያን፣ ከበደለኞች ከአመፀኞች ጋር አንድ ተደርጎ ተቆጠረ። ጌታችንን ሲሰቅሉት በግራና በቀኝ ወንበዴዎች ያደረጉና በመካከል እሱን ሰቀሉት፣ የእሱን መስቀል ከፍ አድርገው። ለምን ነው እንዲህ ያደረጉት ሲባል ከውጭ መጥቶ ወደ ከተማው የሚገባውም ከዳር ያገኘውና ሲመለከት ወንበዴን ያለው ከዳር ይሄ ማን ነው? ወንበዴ፣ ሌባ፣ ቀማኛ ተብሎ ይነግሩታል። እዚያስ መካከል ላይ ያለው እሱም እንጂ ያው ተመሳሳይ ወንበዴ ነው ብሎ ጌታችንን ወንበዴ ብሎ እንዲቆጥሩት። ከከተማ ውስጥ ወደ ውጭም የሚወጣው እንደዚሁ በዳር በኩል የሚያገኘው ሌባውን ነው። ይሄ ማን ነው? ምንድን ነው ሲባል ወንበዴ፣ ሌባ። ስለዚህ ጌታችንንም ሎቱ ስብሐት ወንበዴ፣ ሌባ ብለው እንዲሰድቡት ከአመፀኞች ጋር አንድ ተደርጎ እንዲቆጠር አድርገውታል ማለት ነው። ዘኃጢአተነ ነሣ ዘአልቦ ኃጢአት ሳይኖርበት የእኛን በደልና ኃጢአት የተቀበለ። ያ ማለት ሰውነቱ ንጽሐ ጠባዩ ያደፈበት ማለት ሳይሆን የእኛን ኃጢአት እርሱ እንደሰራ ተቆጠረበት። አመፀኛ ኃጢአተኛ ተብሎ ተጠራ። ሎቱ ስብሐት ስሙ የተመሰገነ ይሁን። መዊቶ ሀይወ ይላል፣ ሞቶ ተነሳ። አንድም መዊቶ ሕያው፣ ሞቶ ሳለ ሕያው ነው ማለት ነው። እምሰማያት እምኀበ አብ አይህአ ይላል። ይህ ሶስት ትርጉም አለው። የመጀመሪያው ከአብ አንድነት ሳይለይ ከአባቱ አንድነት ወደዚህ ዓለም መጣ። ሁለተኛው ትርጉም በሰማየ ሰማያት ካለ ከአባቱ አንድነት ሳይለይ ወደዚህ ዓለም መጣ ማለት ነው። ሶስተኛው ትርጉሙ ደግሞ ከልዕልና ወደ ትሕትና፣ ከምልአት ወደ መወሰን፣ ከርቀት ወደ ግዝፈት መጣ ተብሎ ይነገራል። የጌታችን ፍጹም ሰው መሆን ሲነገር ባሕርየ መለኮት ከባሕርየ ሥጋ ጋር፣ አካለ መለኮት ከአካለ ሥጋ ጋር ፍጹም ተዋህዶ በተአቅቦ ፈጽሟል ብለን እናገራለን። ባሕርያዊ ተዋህዶ ከሌለ ሥጋ ልዕልና ነፍስን አያገኝም፣ ቤዛነት የለም። በመስቀሉ ትክዛ ነፍሳት ወደ ገነት መሻገርን ፈጽሞ የለም ማለት ነው። ምክንያቱም ጌታችን እኛን ለማዳን ሲመጣ የመጣበትም ዓላማ ሊያድን የሚመጣው አካል አምላክነት ያለው ሞትን በሞቱ መግደል የሚችል ካልሆነ በቀር እኛን ስለማያድን ጌታችን ፍጹም ሰው ፍጹም አምላክ ሆኖ ነው የተገለጠ። ስለዚህ የእሱን ተዋህዶ ስንመለከት እንዴት ያለ ተዋህዶን ያደረገው ብለን ስንናገር እንደ ማኪያቶ ያለ ተዋህዶ አይደለም። ማኪያቶ ወተትና ቡና ሲደባለቁ አዲስ ጣዕም፣ አዲስ መልክ፣ አዲስ ስም ይዞ ይመጣል። የእርሱ ተዋህዶ ግን እንደዚህ አይደለም። እንደ ዳዊትና እንደ ማህደርም አይደለም። ዳዊቱ ከማህደር ገብቶ ተመልሶ ይወጣል። እንዲህ ያለ ተዋህዶ አይደለም ያደረገው። እንደ ሰይፍና እንደ ሰገባም አይደለም። ሰይፉ ለተልኮ ሲወጣ ከሰገባው ይለያል። የመለኮትና የሥጋ ተዋህዶ ግን እንደዚህ አይደለም። ከተዋህዶ በኋላ ፍልጠት፣ መለያየት የለባቸው። አንድ አካል አንድ ባሕሪ ኢየሱስ ክርስቶስ በፍጹም ተዋህዶ በተአቅቦ አሁንም በዙፋኑ ላይ አለ ብለን እናምናለን ማለት ነው። እንዴት ነው የተዋህደው ብለን በንጽጽር ስናመጣ እንደ እሳትና እንደ ብረት፣ እንደ ነፍስና እንደ ሥጋ። ነፍስና ሥጋ ከተዋህዶ በኋላ አንድ ሰው ብንቆነጠጠው ነፍሱን ነው ወይም ሥጋውን የቆነጠጠው ብለን መናገር አንችልም። ሰውየውን ቆነጠጥ ነው የምንለው። ያን ሰው ግን ነፍስና ሥጋው ከተለያዩ በኋላ እንቆንጥጥ ብንለው ሥጋ ምንም ስሜት የለው። ነፍስንም እንቆንጥጠሽ ብንል አናገኛት። ነፍሱን በሥጋ እናገኛታለን፣ እንቆነጥጣለን ማለት ነው። ስለዚህ መለኮት በሥጋ ታመመ፣ መለኮት በሥጋ ሞተ ማለት እንደዚህ ነው። እንደ ብረትና እንደ እሳት ማለትም ብረት ከእሳት ከገባ በኋላ ቀድሞ የማያቃጥለው ብረት አሁን ማቃጠል ይጀምራል። አንድ ቀድሞ የማይጨበጠው እሳት መጨበጥ ይችላል፣ አካል ቅርጽ ይዞ ይገኛል። እንደዚሁ ሁሉ የማይጨበጠው የማይዳሰሰው መለኮት በሥጋ ሰው ሆኖ ሲገለጥ አየነው፣ ዳሰስ ነው፣ ከእርሱም ጋር በላን ጠጣን እያሉ እነ ቅዱስ ሕርያቆስ አመስግነዋል ማለት ነው። መለኮት በሥጋ ሲገለጥ ሰው ሆኖ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ በተአቅቦ ነው የተገለጠው። ልክ እንደ ማኪያቶ ቡናው ወተቱንም አጥፍቶት ሌላ አዲስ ጣዕምና አዲስ መልክ እንዳመጣው ሳይሆን መለኮት የመለኮት ገንዘቡ ሳይጠፋበት አምላክነቱ እንዳለ
ስጋ የስጋ ገንዘቡ ሳይጠፋበት ስጋነቱ እንዳለ መለኮት ከስጋ ጋር ተዋህዷል። ይህን በደንብ የሚያስረዳልን በመጽሐፍ ቅዱስ ምሳሌዎች ብናመጣ ባሕርየ መለኮትና ባሕርየ ትስብእትን የመለያየት ጠባይ ያለባቸውን ሰዎች ይህን ብንጠይቃቸው ሊመልሱልን አይችሉም። ለምሳሌ የዕውሩን ዓይን ያበራው መለኮት ነው ወይስ ትስብእት ብለን ብንጠይቃቸው መለኮት ሊሉን ይችላሉ። እንግዲህ ምራቁን ከየት አመጣው ብንላቸው መልስ የላቸው። አንድ አካል አንድ ባሕሪ ኢየሱስ ክርስቶስ ምራቁን ለውሶ በዕውሩ ዓይን ላይ ግንባሩ ላይ ዓይን ሳለ። ከዛ ያው ራሱ አንድ አካል አንድ ባሕሪ ኢየሱስ ክርስቶስ ደግሞ በዕውሩ ዓይን ላይ ዓይን ፈጠረለት፣ በግንባሩ ላይ ዓይን ፈጠረለት። በቃና ሰርግ የተገኘው መለኮት ነው ወይስ ስጋ ብንላቸው መገኘት ቦታ የሚወስነው ስለሆነ ስጋ ነው ሊሉን ይችላሉ። የቃናውን ውሃ ታዲያ ወደ ወይን የለወጠው ማን ነው ብንላቸው መቼም ስጋ መለወጥ አይችልም፣ ይታወቃል። መለኮት ከስጋ ጋር ስለተዋሃደ ስጋ የመለኮትን ገንዘቡ ስላደረገ አንድ አካል አንድ ባሕሪ ኢየሱስ ክርስቶስ የቃናውን ውሃ ወደ ወይን ጠጅነት ለውጦታል። ጌታችን የሰራቸው ገቢረ ተአምራት አምላክነቱን በግልጥ የሚያሳዩ ናቸው። ፍጹም ሰው ፍጹም አምላክ መሆኑ። ስለዚህ ያለ ተዋህዶ ድህነት የለም። እመቤታችን ወላዲተ አምላክ ሳይሉ መሰረተ ሃይማኖት ብሎ ነገር የለም ማለት ነው። ነገር ግን እነዚህ ሁለት ምሳሌዎች ደግሞ ጉድለት አለባቸው። እርሱም ብረት ከእሳት ውስጥ ገብተን ካጋልነው በኋላ አውጥተን ጥቂት ስናቆየው ግለቱ እየጠፋ ይመጣል። ነፍስም ከስጋ ጋር ተዋህዳ ከቆየች በኋላ በሰው ሞት ጊዜ ነፍስ ከስጋ ትለያለች። በመለኮትና በትስብእት ግን ከተዋህዶ በኋላ መለያየት የለባቸው። ታዲያ ጌታችን በሞተ ጊዜ እንዴት ነው ያልተለያዩት ብለን ብናነሳ ነፍስና ስጋ ተለያዩ እንጂ በሞቱም ጊዜ መለኮት ከስጋም ጋራ ከነፍስም ጋራ ነው ተዋህዶ የነበረው። ይህንን ስናነሳ በቀድሞ ትምህርታችን ላይ ምን ብለናል? ስጋሁ ለአዳም ዘምስለ ነፍሱ ብለን ተናግረን ነበር። የአዳምን ስጋውንና ነፍሱን ማን ተዋህዷል? መለኮት ተዋህዷል። ስለዚህ መለኮት ስጋንም ነፍስንም እንደተዋሃደ ነፍስን እንደተዋሃደ ሲኦል ነፍሳትን ለመበዝበር ገብቷል። ስጋን እንደተዋሃደ ደግሞ ስኩብ ሆኖ በመቃብር አለ ማለት ነው። ስለዚህ መለኮትን ልክ እንደ አንድ እንደተወሰነ እንደሆነ ዕቃ ተመልክተን ከስጋና ከነፍስ ተለይቷል ብለን የምንናገረው አይደለም ማለት ነው። ስለዚህ ለጌታችን አይህአ ወረደ መጽአ ተብሎ ሲነገር በትህትና ሰው ሆኖ መገለጡን የሚናገር ነው ማለት ነው። የባሪያን መልክ ይዞ ተገለጠ እንዳለ ቅዱስ ጳውሎስ። በሕማማተ ሥጋሁ ቤዘወነ ይላል። ወደዚህ ዓለም መጥቶ ምን አደረገ ትለኝ እንደሆነ ወደዚህ ዓለም መጥቶ በተቀበለው መከራ አዳነን። ይሄ መጀመሪያው ትርጉም ነው። ሁለተኛው ትርጉም ወደዚህ ዓለም መጥቶ በተቀበለው መከራ ገንዘቦቹ አደረገን፣ ገዛን ማለት ነው። ከእርሱ በቀር በወርቀ ደሙ ገዝቶ የዋጀን ማንም የለምና ስለዚህ በሕማማተ ሥጋሁ ቤዘወነ ብሎ ለጌታችን ይናገራል። ሶስተኛው ትርጉም መጥቶ መከራ ተቀብሎ አዳነን ማለት ነው። ስለዚህ በሕማማተ ሥጋሁ ቤዘወነ ወደሞ ክቡረ መንፈሰ ሕይወት ወቅድሳተ መንፈስ ወሃበነ፣ የነፍስ ሕይወት የሥጋ ክብር የሚሆነውን ክቡር ደሙንም ሰጠን ተብሎ ይተረጎማል። ጌታችን ቅዱስ ሥጋውንና ክቡር ደሙን የዘላለም ሕይወት የሆነን ዘንድ ሰጥቶናል። አንዳንዶች የጌታችንን ሥጋና ደም መታሰቢያ ነው ብለው የሚናገሩ አሉ። ይህ ግን ፈጽሞ ስህተት ነው። መጽሐፉ የሚነግረን ጌታችን ራሱ ያስተማረን ወደሞ ክቡረ መንፈሰ ሕይወት ወቅድሳተ መንፈስ ወሃበነ ነው የሚለው። ወደሞ ክቡረ መንፈሰ ሕይወት ወቅድሳተ መንፈስ ወሃበነ፣ የዘላለም ሕይወትን የሚሰጥ ቅዱስ ሥጋውን ክቡር ደሙን እንደሰጠን ጥርት አድርጎ የሚናገር ነገር ነው። ይህ ጌታችንም በቅዱስ ወንጌል ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ተናግሯል። ስለዚህ የጌታ ሥጋና ደም ለሚቀበሉት የዘላለም ሕይወትን የሚሰጥ ነው። ለምን? ከእመቤታችን የነሳው ሥጋ ቢሆንም አምላክነትን ገንዘብ ስላስደረገለት የዘላለም ሕይወት ምንጭ ሆነዋል ማለት ነው። ስለዚህ ያን ሥጋና ደም የሚቀበል ሰው የዘላለም ሕይወትን በትክክሉ ከእግዚአብሔር ያገኛል። ወማየ መንጽሔ ዚአነ፣ የመጀመሪያው ትርጉሙ ማየ መቁሬርን ሰጠን ተብሎ ይተረጎማል። ነገር ግን ማየ መቁሬር መንጽሔ አይደለም። ማየ መቁሬር ማለት ምዕመናን ሥጋውን ደሙን ተቀብለው ሲወጡ ዲያቆናት እየቀዱ የሚሰጧቸው ቅዳሴ ጠበል ማለት ነው። ይህ ቅዳሴ ጠበል ምዕመናን ሥጋውን ደሙን ከተቀበሉ በኋላ ከአፍ የሚቀር እንዳይኖር ያን ቅዳሴ ጸበል ሲጠጡ ያን ወደ ሆድ ወደ ውስጥ የሚያወርደው ነው ማለት ነው። ያን ቅዳሴ ጸበል ሰጠን ለማለት ነው ብለው የሚተረጉሙ አሉ።
ከዚህ ይልቅ ግን መንጽሒ ስለሚል ማየገቦንም ሰጠን ተብሎ ይተረጎማል ማለት ነው። ማየገቦን መንጽሒ ለምን ይለዋል? የሚያነጻ ለምን ይለዋል ብንል በጸሎተ ሃይማኖታችን ላይ ስንጸልይ እንዲህ እንላለን። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት። ኃጢአት ይቅር በሚባልባት በአንዲት ጥምቀት እናምናለን። ጥምቀት ስርየተ ኃጢአትን ታሰጣለች ወይ? አዎን ታሰጣለች። ቅዱሳን አባቶቻችን ሐዋርያትም በሐዋርያት ሥራ ላይም በሌሎችም ክፍሎች ሲናገሩ እንዲህ እያሉ ነበረ። ኃጢአታችሁ እንዲሰረይላችሁ ምን በሉ ይላሉ? ተጠመቁ ይሉ ነበረ። ምን እንዲልላችሁ? ኃጢአታችሁ እንዲሰረይላችሁ። ግን ይህ ማለት ሕፃናትን አይመለከትም። ሕፃናት ንጽሐ ጠባይ ሳያድፍባቸው ነው የኖሩት። የትኛው ኃጢአታቸው ይሰረይላቸዋል? ጥንተ አብሶ እንዳንል ጌታችን በመስቀሉ ሞት ደምስሶልናል። ከጥንት ጀምሮ ባደረገው የቤዛነት ሥራ ጥንተ አብሶን ደምስሶልናል። ስለዚህ ከጌታችን ቤዛነት በኋላ የቀረ የምንለው ጥንተ አብሶ የትኛውም ፍጡር ላይ የለም። ነገር ግን በጥምቀት ለምን ሕፃናት ይጠመቃሉ ስንል ለስርየተ ኃጢአት ሳይሆን በዋናነት የነሱ ልጅነትን ገንዘብ ለማድረግ ነው። ሰዎች ግን ትልልቅ ሆነው ሲመጡ ነፍስ አውቀው የሰሩት ብዙ ኃጢአት ይኖራል። ይናዘዙበትና ያን ኃጢአት ፍጹም ስርየተ ኃጢአትን የሚያገኙት በጥምቀት ይሆናል ማለት ነው። ግን ስርየተ ኃጢአት ብቻ አይደለም። ዋናው የጥምቀት ዓላማ ግን የዘላለም ልጅነትን ማግኘት ነው። ከዚህ ክፍል ላይ ግን ምን ይለናል? ወማየ መንጽሔ ዚአነ ወሀበነ ማለት ነው። የሚያነጻ የሚያጸራ ማየገቦን ሰጠን ተብሎ ይተረጎማል። ዘያበርህ ውስተ አልባቢሆሙ ለእለ ይፈርህዎ ይላል። በስጋ ይቀስፈናል፣ በነፍስ ይፈርድብናል ብለው በሚፈሩት በምእመናን ልቡና አድሮ ዕውቀትን የሚገልጥ ማለት ነው። በመጽሐፍ እንዲህ ብሎ ተጽፏል። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ምክር ሰናይ ለኩሉ ዘይገብራ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ማለት ራሱ እግዚአብሔርን መፍራት ጥበብ ነው የመጀመሪያው። ሁለተኛ እግዚአብሔርን መፍራት ጥበብን ያሰጣል ማለት ነው። እግዚአብሔርን ለሚፈሩት ሁሉ እግዚአብሔር ጥበቡን ይሰጣል። ለስሙ ለሚንበረከኩ ለእሱ ለሚገዙት ሁሉ ጥበብን ይገልጥላቸዋል፣ ማስተዋልን ይሰጣቸዋል። እስመ ምስሌሆሙ ለዝላፉ ሀሎ ይላል። ዘወትር ፈጽሞ አድሮባቸው ይኖራልና። ዘያበርህ ውስተ አልባቢሆሙ ለእለ ይፈርህዎ ብለን ነበረና ከአፋ ሆኖ የሚያበራባቸው ማለት አይደለም። በውሳጣዊ ልቡናቸው አድሮ የሚኖርባቸው እርሱ ነው። ዘለዓለም በልቡናቸው አድሮባቸው ጥበብን ምስጢርን ሲገልጥላቸው ይኖራል ማለት ነው። ሁለት ባህታውያን በዋሻ በሚጸልዩበት ሰዓት አንደኛው ባህታዊ አንዴ ወደ ምስራቅ፣ አንዴ ወደ ደቡብ፣ አንዴ ወደ ሰሜን እየዞረ ይጸልያል እና በዚህ ተገርሞ አባቴ ለምንድን ነው እንደዚህ የምትጸልይ? ወደ ምስራቅ አይደለም ወይ መጸለይ ያለብን ሲለው ወደ ምስራቅ የምንጸልየው ምስራቅ ፀሐይን ፍለጋ ነው አይደለም አለው። አዎን፣ በዚህም ብርሃን ነው፣ በዚህም ብርሃን ነው፣ በዚህም ብርሃን ነው የምመለከተው። ያንተን ምስራቅ እኔ አላውቅም፣ በዙሪያ ያለው ብርሃን ስለሆነ ወደዚያ ብርሃን እሰግዳለሁ አለው። ስለዚህ ያ ቅዱስ አባት ተሰጥሞ ብርሃን ላይ ደርሶ ነበር ማለት ነው እና ሁልጊዜም ከነርሱ ጋር ሆኖ ይህን ብርሃን ይህን ጥበብ እውቀት ገልጦላቸው የሚኖር እርሱ ነውና በዚህ ምክንያት እስመ ምስሌሆሙ ለዝላፉ ሀሎ ብሎ ይናገራል ማለት ነው። ዘረሰየነ ነኪራነ እምኩሉ ፍኖተ ሰይጣን። ከሰይጣን ስራ ከሰይጣን ጎዳና ሁሉ ልዩ ያደረገን እርሱ ነው። ሰይጣን ምን ጎዳና ያለውና ይህን ተናገረ ብንል ሰይጣን የሚኖረው በክህደት ነው። ወዳጆቼ ብሎ የሚያስባቸውን ደግሞ በኃጢአት እየጠለፈ ይጥላቸዋል። ስለዚህም ሰዎች ኃጢአታቸውን ሳይታክቱ መናዘዝ አለባቸው። በመጽሐፍ ደግሞ እንዲህ ተብሎ ተጽፏል፣ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ይድናል ተብሏል። ይኸው ተመልከቱ፣ የሚናዘዝ ብቻ አይደለም የሚለው መጀመሪያ መናዘዝ አለ፣ ከዛ ደግሞ የሚተዋት። ስለዚህ ስለ ንስሐ ሲያስብ ሰው ኃጢአቱን በድያለሁ አላበጀውም ብሎ አልቅሶ ወደ ፈጣሪው በፍጹም መጸጸት መመለስ አለበት። ሁለተኛው ደረጃ ግን ያን ኃጢአት ደግሞ ላለመስራት መወሰን አለበት፣ መተው አለበት ማለት ነው። እውነተኛ ንስሐ የሚባለው ይሄ ነው። እንደዚህ ካልሆነ ግን ሰይጣን በአንዱም ኃጢአት እያጠመደ ከያዘን በኋላ ከዚያ ወደ ተስፋ መቁረጥ ይወስደናል። አንተ ኖረኛ ይህን ስታደርግ ይህችን ስታደርግ ከርመሽ እግዚአብሔር ፊት አሁን በምን አፍ ነው የምትጸልየው? በምን አፍሽ ነው የምትጸልየው ብሎ ህሊናችንን በላይ ይቀጠቅጠናል። ይህን ሐሳቡን ስንቀበለው በኃጢአት ላይ ኃጢአት የምንጨምርበትን መንገድ ያመቻቻል። ስለዚህ ሰው በኃጢአት ላይ ኃጢአትን ሲጨምር ልቡ እየደነደነ ይመጣል። ልቡ እየደነደነ ሲመጣ አመፀኛ ይሆናል። አመፀኛ ደግሞ እየዳበረ ሲመጣ ከፍጹም ክህደት ይደርሳል። ስለዚህ የእሱ ባልንጀራ ያደርገናል ማለት ነው። ስለዚህ ከዚህ ሁሉ መንገድ
ከጥልፍልፎቹ ነቅሎ ያወጣን እርሱ መድኃኒታችን ኢየሱስ ክርስቶስ ነው። ዲያብሎስ እንዴት አድርጎ ይችን የኃጢአት ወጥመድ መዘርጋት ጀመረ ካል ቁራኝነት እንደቀረ አውቆ ነው። እንዴት አወቀ? ጌታችን ያለ ዘራ ብእሲ ተጸነሰ። ያለ ዘራ ብእሲ ሲጸነስ በዘር ምክንያት መቆራኘት ቀረበት። በኃጢአትም ድል ያደርግበት የነበረውን መንገድ አፈረሰበት። ነፍስ ከስጋ የለይበት የነበረውን መንገድ አፈረሰበት። ይህ ሁሉ መንገድ ሲበላሽበት አዲስ መንገድ ዘረጋ። ምን ማድረግ ጀመረ? በኃጢአት ሰዎችን ማጥመድ። ግን ማስገደድ አይችልም። ቅዱስ ዮሐንስ አፈወርቅ በ12ኛው ተግሳጹ ላይ የሚነግረን አለ። ኃጢአትና ዲያብሎስ ሰዎችን አስገድደው መያዝ አይችሉም። ሰው ግን ፈቃዱን ከሰጣቸው እንደ ፈረስ እሱን መጠቀም ይችላሉ ማለት ነው። ስለዚህ ከዚህ ከሰይጣን ጎዳና ጌታችን እንዲህ አድርጎ አድኖናል። የመጀመሪያ ፍጹም ካሳን ክሶልን ነፃ አድርጎናል ማለት ነው። ሁለተኛው ግን ፍጹም ካሳ ይህን ከመካሱ ባሻገር ደግሞ በቃሉ ትምህርት ልቡናችንን ለሱ የሚገዛ አድርጎናል። ሰው የኃጢአት ዝንባሌ በበደል ምክንያት ነበረበት። ያችን የኃጢአት ዝንባሌውን እንዲያሸንፍ ደግሞ እግዚአብሔር በትምህርቱ ልቡናችንን ጽሩ ያደረገልን፣ መድኃኒታችን ኢየሱስ ክርስቶስ ልቡናችንን ጽሩ ያደረገልን ማለት ነው። ወደን ፈቅደን ጣፍጣን ካልሰራናት በቀር ያችን ኃጢአትም ሆኑ ዲያብሎስ በእኛ ላይ የሚሰለጥኑበት ምንም አይነት ኃይል የላቸው። ሀዳፌ ነፍሳት ይላል። ሀዳፌ ነፍሳት ማለት የነፍሳት መምህራቸው እሱ ነው። የነፍሳት መምህር ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተባለ ቢባል ጌታችን በዚህ ዓለም የኖረው በጠቅላላ 33 ዓመት ከ3 ወር ነው። ከ33 ዓመት ከ3 ወር ውስጥ 3 ዓመት ከ3 ወርን አስተምሯል። 3 ዓመት ከ3 ወርን ተመላልሶ ያስተማረውን ትምህርት ለነፍሳት በሲኦል ሳሉ 33 ሰዓት በነበረው ቆይታ ሰብኮላቸዋል፣ አስተምሯቸዋል። ከዚያ ነው እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ብሎ አዋጅ ነግሮ ነፍሳትን ከሲኦል ያወጣቸው ማለት ነው። ስለዚህ የነፍሳት መምህራቸው ተብሎ ጌታችን ይነገርለታል ማለት ነው። ሁለተኛው በመስቀሉ ትርክዛ ባህረ እሳትን ባህረ ገሃነምን እየቀዘፈ ነፍሳትን ከሲኦል ወደ ገነት ያሻገራቸው እርሱ ነው ማለት ነው። ነፍሳት የተሻገሩት በመድኃኒታችን በኢየሱስ ክርስቶስ በመስቀሉ ትርክዛ ነው። ስለዚህ በመስቀሉ እንደ መርከብ እየቀዘፈ ያሻገራቸው እርሱ ነው ማለት ነው ትርጉሙ። እንግዲህ ቅዱስ ኢሳይያስ በትንቢቱ ምዕራፍ 39 ቁጥር 9 ላይ እንዲህ ይለናል። ቅዱስ ኢሳይያስ በትንቢቱ ምዕራፍ 39 ቁጥር 9 ላይ እንዲህ ይለናል። የተጋዙትን ውጡ፣ በጨለማም የተቀመጡትን ተገለጡ ትል ዘንድ በተመረጠች ዕለት ሰምቼሃለሁ፣ ቃል ኪዳን አድርጌ ለሕዝቡ ሰጥቼሃለሁ በማለት ቅዱስ ኢሳይያስ ይነግረናል። ስለዚህ እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ፣ በጥልቁ በሲኦል ያላችሁ ውጡ፣ በጨለማ ውስጥ ያላችሁ ሁሉ ተገለጡ፣ ጨለማው ይገፈፍ ብሎ ጌታችን አዋጅ ነግሮ ነፍሳትን ከሲኦል ወደ ገነት ያሻገረ ስለሆነ ሀዳፌ ነፍሳት፣ ሀዳፍ ማለት የሚያሻግር ማለት ነው። ስለዚህ ነፍሳትን ከሲኦል የሚያሻግር ጌታችን። ይህንን ቃል በቅዳሴ ሰዓት ስትሰሙት በደንብ ትርጉሙ ይህ ማለት መሆኑን እንድታውቁት ጭምር። ካህኑ ልክ ቅዳሴ ከድርገት ካለቀ በኋላ ሀዳፌ ነፍስ በማለት ይጀምርና ለዚያ የታዘዘውን ጸሎት ይጸልያል እና ሀዳፌ ነፍስ ማለት አንደኛ የነፍሳት መምህር ማለት ነው። ሁለተኛ ነፍሳትን በመስቀሉ ትርክዛ ማለት በመስቀሉ እየቀዘፈ እንደ መርከብ ይዞ ያሻገረ ማለት ነው። በመርከብ ልክ ሰው ተጭኖ በመርከብ እየቀዘፉ ሰውን እንደሚያሻግሩት በባህር ላይ ጌታችንም ባህረ እሳትን ሲኦልን እሳት እየቀዘፈ በመስቀሉ ነፍሳትን ወደ ገነት አሻግሯቸዋል ማለት ነው። ሶስተኛው ትርጉሙ ነፍሳትን የሚያድስ 5500 ዘመን ነፍሳት በዝገት ይኖሩ ነበረ። በዚህ ምክንያት ጌታችን እኛን ለማዳን መጥቷል። ቅዱስ አትናቴዎስ እንደሚነግረን ነፍሳት ካለመኖር ወደ መኖር መጥተው እንደተፈጠሩ ሁሉ በበደል ምክንያት ከመኖር ወደ አለመኖር በሚያስደንቅ መቻኮል ይፋጠኑ ነበር፣ ለፍጹም ጥፋት ማለት ነው። ስለዚህ ይህን ስላልፈቀደ ጌታችን እኛን ሊያድነን መጣ ማለት ነው። እዛው ላይ ቅዱስ አትናቴዎስ ምን ይለናል? ፍጥረት ጥንቱን የተፈጠሩት በአካላዊ ቃል ነው ይለናል። የፍጥረት ተሐድሶ ወይም መታደስም የተከናወነው በአካላዊ ቃል ነው። ስለዚህ ሀዳፌ ነፍሳት የሚለው የነፍሳት ዝገት የተወለወለው የተሰነገለው ጥርት ያለ ጽሩ የሆነው በጌታችን በኢየሱስ ክርስቶስ ስለሆነ ሀዳፌ ነፍሳት ይባላል። በሌላ አንቀጽ ስንመለከተው ሀዳሴ ነፍሳት ይላል። ነፍሳትን የሚያድስ ማለት ነው፣
ይኸውም ተመሳሳይ ትርጉም ነው ያለው። ዘቦቱ ኩልነ ንትወከል ዘንተ አምላከ ይላል። የመጀመሪያው ትርጉም አብን የምናምንበት እርሱ ነው ማለት ነው። አብን አምላክ ብለን የምናምንበት እርሱ ኢየሱስ ክርስቶስ ነው። ምን ማለት ነው? በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲህ ብሎ ተነግሯል። በቅዱስ ዮሐንስ እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንጂ። ምን ማለት ነው? እግዚአብሔርን በእግዚአብሔርነቱ ልክ በአምላክነቱ ልክ የሚያውቀው ማንም ፍጡር የለም። የሚያውቀው እግዚአብሔርን በእግዚአብሔርነቱ ራሱ የእግዚአብሔር አብ ልጅ እግዚአብሔር ወልድ ብቻ ነው። ስለዚህ የሚያውቀውን እግዚአብሔር እንድናውቀው በአባቴ ቤት ብዙ መኖሪያ አለ፣ አባቴ እንደዚህ ነው ብሎ አባቱን እንድናውቀው ያደረገን እግዚአብሔር ወልድ ነው። ይልቁንም ደግሞ ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ ተብሎ ተነግሯል። ከእመቤታችን ከቅድስት ድንግል ማርያም ጌታችን ሰው ሆኖ ከመገለጡ በፊት የሥላሴን ነገር ማለትም አብ አካላዊ ግብሩ መውለድ ማስረጽ እንደሆነ፣ ወልድ አካላዊ ግብሩ መወለድ እንደሆነ፣ መንፈስ ቅዱስ አካላዊ ግብሩ መስረጽ እንደሆነ፣ አብ ወልድ መንፈስ ቅዱስ የሚባለው ስም አካልም ጭምር እንደሆነ ያወቅነው ጌታችን ሰው ሆኖ ሲወለድ ነው። ስለዚህ ሰው ሆኖ መገለጡ አባቱን እንድናውቀው አድርጎናል። ይህንን እንዲያውም ቅዱስ ፊልጶስ አንድ ቀን ጌታችን ጋር ቀርቦ ጌታ ሆይ እንግዲህስ ብዙ ነግረህናል፣ ስላንተ አብን አሳየንና ይበቃናል አለው። ፊልጶስ እስከ ዛሬ ድረስ አብሬህ ስኖር አታውቀኝምን አለው። አብ በእኔ እንዳለ እኔም በአብ እንዳለሁ አታውቁምን? እኔን ያየ አባቴን አየ ብሎ ጌታችን መልሶላቸዋል። ስለዚህ ጌታችንን የሚያውቅ ስለ ጌታችን የሚማር ክርስቶስን ያወቀ ሰው እግዚአብሔር አብን ያውቀዋል። ዘቦቱ ኩልነ ንትወከል ዘንተ አምላክ ያለው አባቱን እግዚአብሔር አብን ያወቅንበት የምናምንበት እርሱ ነው ማለት ነው። ይሄ መጀመሪያው ትርጉሙ ነው። ስለ አብና ስለ መንፈስ ቅዱስ የነገረን እሱ ስለሆነ ነው ይሄ የተነገረው። ጌታችን በመጽሐፍ ቅዱስ እንዲህ ብሎ ተናግሯል። በእኔ በቀር ወደ አብ የሚሄድ የለም ብሏል። ዘእንበለ እንተ ኀቤየ፣ በእኔ በቀር ምን ማለት ነው ትርጉሙ? እኔን አንድ አካል አንድ ባሕርይ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የማይል ሰው እግዚአብሔር አብን አምላክ አይለውም። ስለዚህ እኔን አምላክ ወልደ አምላክ የሚል ሰው እግዚአብሔር አብን ያውቀዋል፣ እግዚአብሔር አብን ያገኘዋል፣ መንፈስ ቅዱስን ያገኘዋል ማለት ነው። ስለዚህ ክርስቶስ ሎቱ ስብሐት ፍጡር ማለት ከሥላሴ አንድነት መለየት፣ ከአካለ ክርስቶስ ተቆርጦ መውደቅ ነውና ይህን የምንናገር ሰዎች ልናስብበት ይገባል ማለት ነው። ወልድን የባሕርይ ልጅ አምላክ አለማለት እግዚአብሔር አብንም ጭምር አምላክ አለማለት ነው። ምክንያቱም በጸሎተ ሃይማኖት ስንጸልይ ምን እንላለን? ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ዘተወልደ ወአኮ ዘተገብረ፣ የተወለደ እንጂ ያልተፈጠረ ፈጣሪ ነው እንጂ ፍጡር አይደለም። አካላዊ ግብሩ ግን መወለድ ስለሆነ ያለመቀዳደም ከአባቱ ተወልዷል ማለት ነው። ስለዚህ ወልድ የሚለውን ስም ስናውቅ ወልድ በሚለው ምክንያት አብን እናውቃለን። እንዴት? ወልድ ማለት ማለት ነው ልጅ። የማን ልጅ? የአብ። አያችሁ፣ ወልድ ማለት አብን ግዱን ያመጣዋል ማለት። ስለዚህ አብን የምናምንበት እርሱ ኢየሱስ ክርስቶስ ነው ማለት ነው። ሁለተኛው ትርጉም የምናምንበት አምላክ ይህ ነው ማለት ነው። ራሱ ኢየሱስ ክርስቶስን አምላክ በማለት ይገልጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑ ምንም ጥርጥር የለውም። በሐዲስ ኪዳን መልእክታት ብዙዎቹ ክፍሎች ላይ አምላክ 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 ተብሎ ተጠርቷል። ያንን መዘርዘር ሳይጠበቅብን ግን ሁለት ንጽጽሮች ብቻ እናምጣል። የመጀመሪያው በቅዱስ ዳዊት መዝሙር ላይ ወተንሥአ እግዚአብሔር ከመ ዘነቃህ እምነዋም ወከመ ኃያል ወህዳገ ወይን፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ ስካሩ እንደለቀቀው እንደ ብርቱ ጎልማሳ ተነሳ ተብሎ ተነግሯል። እግዚአብሔር ደግሞ እንደማያንቀላፋ በመጽሐፍ ተጽፎ እናገኛለን። እስራኤልን የሚጠብቅ አይተኛም ተብሏል። ታዲያ መቼ ነው እግዚአብሔር የተነሳው ብለን ስናይ ሐዲስ ኪዳን ላይ ምላሹ እናገኘዋለን። ምን ይላል? ከሙታን ተለይቶ ተነሳ ይለናል። ማንን? ክርስቶስን። ስለዚህ ክርስቶስ ማን ነው? እግዚአብሔር ነው ማለት ነው። ሁለተኛው አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ይላል። እግዚአብሔር አረገ ይላል። በብሉይ ኪዳን ታሪኮች የትም ቦታ ብንፈልግ እግዚአብሔር ሲያርግ አናገኘው። ሐዲስ ኪዳን ላይ መተን ግን ስንፈልግ ሲያርግ እናገኘዋለን። መቼ? ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ከበውት በቢታንያ ሲያርግ እናገኘዋለን። ስለዚህ
ያረገው ክርስቶስ ከሆነ እግዚአብሔር አረገ ተብሎ ከተጻፈ የተጻፈው ለማን ነው? ለኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ደግሞ ምንድን ነው? አምላክ ነው። አምላክ መሆኑን ደግሞ እናውቃለን። ራሱን እግዚአብሔር ለቅዱስ ሙሴ ሲገልጥለት እንዲህ ብሎታል። እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ገልጦለታል እግዚአብሔር ራሱን ለሙሴ። ክርስቶስ አምላክ ከሆነ አምላክነቱን እናምናለን ማለት ነው። ካዊኖ እምቅድመ ዓለም ምስለ አብ ይላል። ከአብ ጋራም በቅድምና አብሮ ነበረ ሲለን ነው ይህን የሚናገረው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ ይለናል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። አባቶቻችን ይህን በደንብ ሲተረጉሙልን በመጀመሪያ ቃል ነበረ የተባለ ራሱ ኢየሱስ ክርስቶስ መሆኑ ግልጽ ነው። ኢየሱስ ክርስቶስ በእርግጥ የስጋዊ ስሙ ነው፣ ሰው ሆኖ ሲገለጥ የወጣለት ስም ነው። ከዛ ቃልም በእግዚአብሔር ዘንድ ነበረ ያለው የመጀመሪያው እግዚአብሔር የተባለው እግዚአብሔር አብ ነው። ቃልም እግዚአብሔር ነበረ ሲል ሁለተኛው እግዚአብሔር ያለው እግዚአብሔር ወልድ ነው። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ብሎ ሲናገር ሶስተኛው እግዚአብሔር ያለው እግዚአብሔር መንፈስ ቅዱስ ነው። አብ፣ ወልድ፣ መንፈስ ቅዱስ ያለመቀዳደም በአንዲት ህልውና፣ በአንዲት ባህሪያዊ ህልውና፣ በአንዲት የባህሪ መደብ ይኖሩ ነበር ማለት ነው። ወልድ ቀዳማዊ ነው የሚለውን ትርጉም ነው የሚሰጠን። ካዊኖ እምቅድመ ዓለም ምስለ አብ የሚለው ቃል የኢየሱስ ክርስቶስን ቀዳማዊነት በግልጽ የሚያስረዳን ቃል ነው ማለት ነው። ርእዮ ለዓለም በማእሰረ ኃጢአት እንዘ ይትሐጎል ይላል። ከአባቱ ጋር እንደዚህ ሆኖ በቅድምና ሳለ ሰው በሰራው ኃጢአት ምክንያት በኃጢአት ፍዳ ተተብትቦ ሲሰቃይ ተመለከተና በኃይለ ጥበቡ አርዌ ይትካየድ ይላል። አርዌ የተባለ ዲያብሎስ ራሱ ባመጣው ጥበብ ድል እንደሚነሳ ያውቃልና ድል ይነሳ ዘንድ በኢያእመሮ ጌጋይ ለሞት ተቀንየ። ተመልከቱ፣ በደል ሳይሰራ ለሞት ተገዛ። ራሱን ለሞት በፈቃዱ ሰጠና ሞትን በሞቱ ገደለልን ማለት ነው። ቅድመ ዓለም ከአባቱ ጋር በህልውና ተባብሮ ይኖር የነበረ ወልድ ዓለም በኃጢአት ባመጣው ፍዳ ምክንያት ተተብትቦ ሲሰቃይ ተመለከተና ራሱ ዲያብሎስ ሰውን በኃጢአት በጣለበት ጥበብ መንገድ ዲያብሎስ እንደሚዋረድ ድል እንደሚነሳ ያውቃል። ስለዚህ ዲያብሎስ ድል ይነሳ ዘንድ ይጠፋ ዘንድ በኢያእመሮ ጌጋይ ለሞት ተቀንየ። በደል ሳይኖርበት እንደ በደለኛ ተቆጥሮ ለሞት ተላልፎ ተሰጠ ማለት ነው። ሁለተኛው ትርጉም ከአብ ጋር በአንድነት በህልውና ሲኖር ሳለ ሰው በሰራው ኃጢአት ምክንያት እንዲህ ሲሰቃይ ተመልክቶ በኃይለ ጥበቡ አርዌ ይትከየድ በማለት ያጠብቃል። ዲያብሎስ ራሱ ባመጣው ጥበብ ራሱ ይዋረድበት ዘንድ በኢያእመሮ ጌጋይ ለሞት ተቀንየ። ኃጢአት ሳይሰራ ሞትን ተቀበለ። ተመልከቱ፣ በመጽሐፍ ምን ተብሎ ተነግሯል? በእንተ ኃጢአተ ሕዝቤ በጽሐ እስከ ለሞት፣ ስለ ሕዝቤ ኃጢአት ለሞት ተላልፎ ተሰጠ። ጌታችን ያለ በደሉ ነው ተላልፎ ለሞት የተሰጠው። የዲያብሎስ ጥበቡ ምንድን ነው ከተባለ በእባብ ገላ ተሰውሮ አዳምንና ሔዋንን ማጥመዱ ይሄ ጥበብ ተብሎ ተነግሮለታል። በዚሁ የጥበብ መንገዱ ግን ጌታችን ራሱ ሰይጣንን ጠልፎ ጥሎታል ማለት ነው። በዘመከረ ተሐፍረ በዘአትከለ ተሰደ ተብሎ ተነግሯል። በመከራት ምክር አፈረባት ዲያብሎስ ራሱ። በመከራት ምክር ማለት ባሰባት እንዲህ አድርጌ ባጠፋቸው ብሎ ባሰባት ምክር በዚያው ምክሩ እግዚአብሔር ጠርጎ ጣለው። በዘአትከለ ተሰደ ማለት እሱ ጌታችንን አዋረዳለሁ ብሎ ባስተከለው መስቀል እንግዲህ ወዲህም የሚሰደድበት ሆነ። ስለዚህ እኛም በመስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል ፊታችን መቆም አይችልም ማለት ነው። ይህን ሀብት ያሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው ጥበብ ነው። በመጽሐፍ እንዲህ ብሎ ተነግሯል። ወበከመ ተሐብአ ሰይጣን በጉህልቱ ውስተ ሥጋ ከይሲ ከማሁ ኮነ ድህነትን በተሰውሮተ ቃለ እግዚአብሔር በዘመድነ። ሰይጣን በእባብ ገላ ተሰውሮ እኛን እንዳጠመደን ሁሉ በአካላዊ ቃል በእግዚአብሔር ወልድ በእኛ ባህሪ ተሰውሮ ሰው ሆኖ መገለጥ መዳናችንን ይናገራል ማለት ነው። ወሀበ አርዌ ምድር ቄአ ህምዞ በሰሚ ይላል። በመስማት ዲያብሎስ መርዙን በረጨበት በዚያው መንገድ ህየ ቃል በዊኦ በሰሚ አህየወ፣ በዚያው መንገድ ቃል ገባና አዳነን። እንዴት ስንል የመጀመሪያይቱ ሔዋን የዲያብሎስን ምክር በጆሮዋ ገባችና ሞትን ወለደች። ተመልከቱ፣
በዚሁ መንገድ ደግሞ እመቤታችን ብስራተ መልአክን ሰማችና ማንን ወለደች? ሕይወትን ወለደችልን። ሰይጣን ዲያብሎስ ራሱ በመከረው ምክር አዙሮ ጌታችን ጠልፎ ጣለው ማለት ነው። ይሄ ነው በዘመከረ ተሐፍረ በዘአትከለ ተሰደ ማለት። ፈቂዶ ይፈውስ ትዝምደ ሰብ ተገምረ በማህፀነ ድንግል ተሃቢኦ ለኩሉ ኃይል እለ በሰማያት ማህደር ይላል። ባሕርየ ሰብን ሊያድን ወዶ አንደኛ በሰማይ ማደሪያው ካሉ መላእክት ተሰውሮ በማህፀነ ማርያም አደረ ማለት ነው። በመጽሐፍ በእርግጥ ቅዱስ ሚካኤል እስከ 5ኛው ሰማይ ድረስ እንደተከተለው ይነገራል። ግን ይህ ማለት ከሊቃነ መላእክት አንዱ መስሎት እንደተከተለው አባቶቻችን ተርጉሞ ይነግሩናል። ይኸውም የፍቅር ስለሆነ እንጂ እግዚአብሔር አምላኩን እንደዚያ መከታተል የሚችል ሆኖ አይደለም። ከዚያ በኋላ ግን በማህፀነ ማርያም ሲጸነስ አያውቁም። በመጽሐፍ እንዲህ ተብሎ ተነግሯል። ቅዱስ ኤጲፋኒዎስ በሃይማኖተ አበው ምዕራፍ 55 ቁጥር 47 ላይ እንዲህ ይለናል። ጌታ ሰው የሆነበትን ቀን ሰውንም ስለመውደዱ ጌታ ሰው ሆኖ የሰራውን ስራ ዲያብሎስን ድል የነሳበትን፣ ሲኦልን ያጠፋበትን፣ ከአገዛዙ ከቁራኝነቱ ጋር የሞትን ኃይል ያደከመበትን፣ ኃጢአትን ያጠፋበትን የትህትናውን ነገር መልአክ አላወቀም ብሎ ቅዱስ ኤጲፋኒዎስ ይነግረናል። ስለዚህ መላእክት እንኳን የጌታችን ጽንሰት ሲፈጸም እንደሚጸነስ ያውቃሉ እንጂ የተጸነሰበትን ሰዓት አያውቁም። ሁለተኛው ትርጉሙ ግን ወለእለ ይትቃወማ ኃይል በኢያእምሮ ሰወሮሙ ያለው ነው። እግዚአብሔርነቱን የሚቃወሙ ክፉዎች መናፍስት የሆኑ አጋንንትንም ጽንሰቱን ሰወረባቸው። ለምን ከተባለ አጋንንት የጌታችንን ሰው ሆኖ መገለጥ መጸነስ ቢያውቁ ኖሮ ብዙ ጽንስ ያበላሹ ነበረ። ይኸውም ሊታወቅ እንኳን በጽንሰቱ ጊዜ ያውቀው ቀርቶ ከተወለደ በኋላም ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ ሲመጡ ሄሮድስ ሰምቶ እኔም መጥቼ ሰግድለት ዘንድ ለእኔም ንገሩኝ አላቸው። በማቴዎስ 3 ላይ እንደተነገረው ሄደው ከሰገዱ በኋላ በዚያ መንገድ እንዳይሄዱ መልአክ ስለነገራቸው መንገድ ቀይረው ሄዱ። ይህንን ሲያውቅ ሰብአ ሰገል እንዳታለሉት ሄሮድስ የዲያብሎስን ምክር ሰማና በቤተልሔም አውራጃ ያሉ 2 ዓመትና ከ2 ዓመት በላይ ያሉ በታች ያሉ ሕፃናትን በሙሉ ሰብስቦ 144,000 ሕፃን ደማቸውን አፍስሷል። ስለዚህ አጋንንት ጌታችን መጸነሱን ቢያውቁ ኖሮ ገና ቀድሞውኑ ብዙ ሕፃናትን ይፈጁ ነበር በማህፀን ሳሉ ማለት ነው። ስለዚህ ጌታችን ጽንሱን ሰወረባቸው። ሥጋ ለብሰ ዘይማስን ወዘኢይማስን ይላል። ይህ 3 ትርጉም አለው። የመጀመሪያው ባሕርየ መለኮት ዘይማስን ሥጋንና ዘኢትማስን ነፍስን ተዋሃደ ተብሎ ይተረጎማል። ዘይማስን ዘኢትማስን ማለት ዘይማስን የሚፈርስ የሚበሰብስ ማለት ነው። ዘኢትማስን የማትፈርስ የማትበሰብስ። ስለዚህ ባሕርየ መለኮት ነፍስንም ሥጋንም መዋሃዱን የሚገልጽ ነው የመጀመሪያው። ሁለተኛው ትርጉም ሥጋን ራሱን ዘይማስን ዘኢይማስን ይለዋል። እንዴት እንደዚህ ይሆናል ከተባለ ሥጋ ቀድሞ ሲፈጠር ንጽሐ ባህሪ ያላደፈበት የማይፈርስ የማይበሰብስ ነበረ። ስለዚህ በዚህ ምክንያት ዘኢይማስን ይለዋል። በበደል ምክንያት ደግሞ ሥጋ ዘኢይማስን የነበረ ሥጋ ዘይማስን ሆነ፣ የሚፈርስ የሚበሰብስ ሆነ። መጀመሪያ እግዚአብሔር አዳምን ሲፈጥረው በሕያውና በመዋቲ ማዕከላዊ አድርጎ ነው የፈጠረው። ቅዱሳን መላእክት ዘለዓለማዊ ናቸው ሲፈጠሩ፣ አይሞቱም ማለት ነው። እንስሳት ደግሞ መዋቲያን ናቸው። ስለዚህ በእነዚህ ማዕከል አድርጎ ነው ጌታችን አዳምን ሲፈጥር የፈጠረው። ግን እንዲሆኑ ሲፈጠር የአዳም ተፈጥሮን ለመረዳት አንድ ነጭ ባዘቶ ጨርቅ ቢኖረን ቀይ ቀለም ውስጥ ብንነክረው ቀይ ቀለም ይሆናል፣ ጥቁር ቀለም ውስጥ ብንነክረው ጥቁር ቀለም ይሆናል። ስለዚህ የከተትነውን ቀለም ጠባይ የሚነሳበት ተስማሚ ጠባይ ያለው ማለት ነው። እንደዚሁ ሁሉ የአዳምን ባህሪ ሲፈጠር ሕያውነትን ቢመርጥ የዘላለም ሕይወት ይስማማዋል፣ ሞትን ቢመርጥ ደግሞ ሞት የሚስማማው ነበር ማለት ነው። ስለዚህ በዚህ ምክንያት አባታችን ሞትን ሲመርጥ ሞት በእርሱ ላይ ነገሰበት ማለት ነው። በዚህ ምክንያት የማይፈርስ የማይበሰብስ የነበረ ሥጋ የሚፈርስ የሚበሰብስ ሆነ። ጌታችን ይህን ለመለወጥ የመጣ ማለት ነው። ሶስተኛው ግን ዘይማስን የነበረ ሥጋ በዚህ በደል ምክንያት የሚፈርስ የሚበሰብስ የነበረ ሥጋ መለኮት ከሥጋ ጋር ሲዋሃድ ዘኢይማስንነትን ገንዘብ አደረገ። ምን ማለት ነው? መፍረስ መበስበስ ቀረለትና የማይፈርስ የማይበሰብስ ሆነ ማለት ነው። ስለዚህ ይህንን ያገኘ ነው ጌታችን ሰው ሆኖ በመገለጡ ምክንያት ነው።
ለስጋ መዋቲ ረሰዮ ዘኢይማስን ይላል። የመዋቲ አዳምን ስጋ ተዋህዶ የማይፈርስ የማይበሰብስ አደረገው ማለት ነው። ጌታችን ሰው ሆኖ በመገለጡ ምክንያት መፍረስ መበስበስ ቀርቶልናል። ሙስና መቃብርን አጥፍቶልናል። በመቃብር ፈርሶ በበስብሶ መቅረት ቀረልን ማለት ነው። ሁለተኛው ትርጉም በመፍረስ መበስበስ የሚለወጥ የነበረ የአዳምን ስጋ የማይለወጥ አደረገው። ሰው ከበደል በኋላ ስጋው ተለውጦ ፈርሶ በስብሶ አፈር ይሆን ነበረ። ምክንያቱም እንዲህ የሚል ቃል ስለተነገረ አፈር ነህና ወደ አፈር ትመለሳለህ። ይህ እርግማን የተነገረበት ምክንያት ሰው ሲበድል ነው እንጂ ቀድሞ ይህ እርግማን አልነበረበትም። ጌታችን በሞቱ ድል ካደረገልን ከተነሳ በኋላ ግን አሁንም እውነት ነው በስጋ ሞት እንሞታለን። ግን የምንሞተው መፍረስ መበስበስ አፈር ውስጥ ቀርቶ ስጋችን አዲስ ስጋ ሆኖ የማይፈርስ የማይበሰብስ ሆኖ ተለውጦ ሶስተኛ ልደት ተወልደን ወደ መንግስተ ሰማያት ገነት ለመግባት ነው። ሰው 3 ጊዜ ይወለዳል። መጀመሪያ ከእናት ከአባቱ በዘር በሩካቤ ይወለዳል። ሁለተኛ ከማየ ገቦ ማለትም አብራ ከመንፈስ ቅዱስ ከማየ ዮርዳኖስ የልጅነት ጥምቀት ሲጠመቅ ይወለዳል። ሶስተኛና የመጨረሻው ልደቱ በትንሣኤ ሙታን የሚወለደው ልደት ነው። ከመቃብር ሙታን ሲነሱ ሶስተኛ ልደት ይፈጸማል ማለት ነው። ስለዚህ ሶስተኛ ልደታችን የክብር እንዲሆንልን እግዚአብሔር በቸርነቱ ይርዳል። ዘበአርአያ ስጋ ዘመዋቲ አዳም ይላል። የሚለወጥ ስጋን የማይለወጥ አደረገው። ምን ማለት ነው ትርጉሙ? የመለወጥ ጠባይ ያለበት መለወጥ የሚስማማው ስጋ ነው እግዚአብሔር ሲፈጥረውም ጀምሮ ብለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ ሲገለጥ እግዚአብሔር ቃል የተዋሃደው ስጋ የጎሰቆለ ስጋ ነው ብሎ መናገር ፈጽሞ የማይስማማ ንግግር ነው። እግዚአብሔር ወልድ የነሳው ስጋ ዘእምጥንተ ስጋሁ ለአዳም ተብሎ የተነገረለት ነው። መጀመሪያ አዳም ከመበደሉ በፊት የነበረውን ስጋ ነው። ይኸውም ደግሞ በቅዱስ ያሬድም ማርያም ሰተሐት ውስተ ከርሱ ለአዳም ከመባህሪ ጻዳ ተብሎ ተነግሮላታል። ሁለተኛ ቅዱስ ዮሐንስ አፈወርቅም እንዲህ ብሎ ተናግሯል። በሃይማኖተ አበው ወሶበ ረከበ ስጋሃ ቅዱስ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ ተብሎ ተነግሯል። ንጽሐ ጠባይ ያላደፈበት ስጋዋንና ነፍሷን ባገኘ ጊዜ ለእርሱ የሚሆን የሚዋሃደውን ስጋ ከእመቤታችን ሰውነት አዘጋጀ ተብሎ ተነግሯል። ያን ያስዘጋጀውን ስጋ የማይፈርስ የማይበሰብስ አድርጎ እንዳይፈርስ እንዳይበሰብስ ጠብቆታል። ይህን በማድረጉ ምክንያት በደቂቀ አዳም ላይ የነበረ በሙሉ መፍረስ መበሰስ እንዲቀር አድርጓል ማለት ነው። አርአያ ዘኢይማስን ዘቦቱ በአርአያ ዘይማስን ተነስተ። የማይለወጥ ባህሪ ያለው መለኮት የሚለወጥ ባህሪ ባለው በስጋ ሞተ። ይህ ማለት በግልጽ አነጋገር መለኮት በስጋ ሞተ ማለት ነው። ጌታችን በቅዱስ ወንጌል ሲነግራቸው ለአይሁድ እንዲህ ብሏቸዋል። ንስትወ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ። ይህን ቤተ መቅደስ አፍርሱት፣ በ3 ቀን ውስጥ አነሳዋለሁ አላቸው። አንተ ገና ብላቴና የሆንክ ሰው 46 ዓመት የተሰራ ቤተ መቅደስ አፍርሱትና እኔ መልሼ እሰራዋለሁ ትላለህ እያሉ ሲያመፁበት እንደነበረ ይናገርና ዮሐንስ እንዲህ ይላል። እርሱ ግን ስለ ስጋው መቅደስ ይነግራቸው ነበረ። ለምን? በልቡናቸው የሚያስቡትን ሐሳብ ያውቃል። የመጀመሪያው ትርጉም የማይለወጥ ባህሪ ያለው ባህሪ የመለኮት በሚለወጥ ባህሪ ባለው በስጋ ሞተ ማለት ነው። ሁለተኛው ትርጉም የማይለወጥ ባህሪ ወይም የሚሞት ባህሪ የሌለው ዲያብሎስ የሚለወጥ ባህሪ ባለው በመዋቲ ስጋ ድል ተነሳ ማለት ነው። ጌታችን ዲያብሎስን ድል የነሳው በስጋው እንደሆነ እናምናለን። ዲያብሎስን ድል ለመንሳት ሲመጣ ቅድም የተናገርነው ቃል አለ። ወበከመ ተሃባ ሰይጣን በጉህልቱ ውስተ ስጋ ከይሲ ከማሁ ኮነ ድህነትነ በተሰውሮተ ቃለ እግዚአብሔር በዘመድነ ተብሎ የተነገረውን አንስተናል። ዲያብሎስ ጥበብ አደረግኩ ብሎ በእባብ ገላ ተሰውሮ ድል እንዳደረገን ሁሉ ጌታችንም በእኛ ስጋ ተሰውሮ ዲያብሎስን ድል አድርጎታል ማለት ነው። ዲያብሎስን ጌታችን ድል ያደረገው በስጋው ነው። ይህ እንደውም ሲነገር ዲያብሎስን ጌታችን ሲያጠምደው ኤሎሄ ኤሎሄ ኤልማስ ላማ ሰበቅታኒ ብሎ ተናገረ። ይህን ሲናገር ዲያብሎስ ሩቅ ብእሲ ያገኘ መስሎት ሰፍ ብሎ ዘከመ ያለምድ ውሂጠ ይላል ትምህርተ ዋታችን ራሱ። ልክ መዋጥ እንደለመደ ሰፍ ብሎ ሲቀርብ ብርሃነ መለኮቱን ብልጭ አድርጎ አሳየው። ጌታችን ይህች የተናገራት ቃል ማለት እንደ መቃጥን ናት። መቃጥን አሳ ለማጥመድ የሚሄድ ሰው ከመቃጥኑ ወይም ከዚህ ከሚያጠምድበት ማጥመጃው ላይ ስጋ አድርጎ ይዞ ይቀርባል። አሳው ስጋውን እንጂ
ከውስጡ እሾህ ወይም መቃጥን እንዳለው አያውቅም። ስለዚህ ሰፍ ብሎ ስጋውን እበላለሁ ሲል በመቃጥኑ ተይዞ ይጠመዳል። እንደዚሁ ሁሉ ዲያብሎስንም ጌታችን ኤሎሄ ኤሎሄ ላማ ሰበቅታን የሚለውን ቃል በማሰማት እንደ ስጋው አድርጎ አጠመደው ማለት ነው። ዲያብሎስ ስጋውን እንጂ መለኮቱን አልተመለከተም። ልክ አሳው ስጋውን እንደተመለከተ ስጋውን ብቻ ተመልክቶ ሲመጣ ዲያብሎስን ብርሃነ መለኮቱን ብልጭ አድርጎ ቢያሳየው ከእግረ መስቀሉ አእላፍ ቅዱሳን መላእክት ተነጽፎ ተመለከተ። ጌታ ሆይ አንተ መሆንን መቼ አውቄ ብሎ ወደኋላ ሲሰሽ ከዚህ ሁሉ አድርሰኝ ወዴት ትሸሻለህ ብሎ በነፋስ አውታር ወጥሮ ይዞ በእሳት ዛንጀር ገረፈው። የዚህን ሰዓት አቤቱ አንዲት ሰዓት እንኳን በጲላጦስ ፊት ላቆምኩ ካሳይ ባይሆኑም ባይመጡንም እንኳን በሲኦል ያሉትን ነፍሳት በሙሉ ውሰድ ብሎ በገዛ ፈቃዱ ካሳ አድርጎ እንደው ካሳ ይሆንልኝ ብሎ ዲያብሎስ አሳልፎ ሰጠ ነፍሳትን ማለት። ስለዚህ ኃይለኛውን አስሮ ጌታችን ነፍሳትን ከሲኦል መዝብሮ በመስቀሉ ትርክዛ አሻግሮ ወደ ገነት አስገባቸው ማለት ነው። ዲያብሎስን ጌታችን ድል ያደረገልን የማይሞተውን ዲያብሎስ ድል ያደረገልን መዋቲ በሆነ በስጋ ተገልጦ ነው ማለት ነው። ሶስተኛው ኃያሉ በድኩም ድል ተነሳ። ዲያብሎስ ኃያል ነው፣ ስጋ ድኩም ነው። ጌታችን ደካማ ስጋን ተዋህዶ ዲያብሎስን በደካማ ስጋ ድል አደረገልን ማለት ነው ትርጉሙ። በቀጣዩ ክፍለ ጊዜያችን ወትእዛዛተ ጽድቅ በወንጌል መጠወ ከሚለው ጀምረን እንመለከታለን። በዚህ ውስጥ ትንቢተ ነቢያትን፣ ሱባኤ ነቢያትን፣ ምሳሌ ነቢያትን አብራርተን የምንመለከትበት ይሆናል። እግዚአብሔር በቸር ለዚያ ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ስምዓኒ እግዚኦ ጸሎትየ ሃሌ